ሰላም ክቡራት ጓደኞቼ፣ እህቶቼ፣ ወንድሞቼ ዛሬ የምንወያየው የቡና ጠቀሜታ የሚመለከት ነው የሚሆነው። ለጤና ምን ያክል ጠቃሚ እንደሆነ የተለያዩ በሽታዎችን እንደሚከላከል ነው። ወደ 5 በሽታዎችን ከቡና በመጠጣት እንከላከል እንችላለን ማለት ነው። የመጀመሪያውና አንደኛው ከደም ዝውውር ጋር በተገናኘ የሚከሰቱ በሽታዎችን ይቀንስልናል። ይህ ብቻ ሳይሆን ከልብ ጋር በተገናኘ ሊከሰቱ የሚችሉ ከልብ ጤንነት ጋር በተገናኘ ሊከሰቱ የሚችሉ ቦታዎችን ይከላከልልናል። ሁለተኛው የተወሰኑ የካንሰር በሽታዎች የመከሰት እድላቸውን ይቀንስልናል። በተለይ እንደ ኮሎሬክታል ካንሰር የሚባለውን ካንሰር በሽታ የሚቀንስልን ይሆናል። ሶስተኛው በታይፕ 2 ዲያቤቲክስ በሽታ የመጋለጥ እድላችን የሚቀንስ ይሆናል። ይሄ ሊሆን የሚችለው አይ ቲንክ የፓንክሪያስ በተገናኘ ኢንሱሊን የስርዓቱ ኢንሱሊን እንዲመረት በማድረግ የግሉኮስ ሌቭልን በማስተካከል ለታይፕ 2 ዲያቤቲክስ የመጋለጥ እድላችን እንግዲህ ይቀንስልናል ማለት ነው። እንግዲህ ሶስተኛው ጠቀሜታ ማለት ነው። አራተኛ ጠቀሜታ የሚሆነው የአእምሮ ጤንነትን ብሬን ሄልዝ እንዲኖር በጥሩ ሙድ እንዲኖር ከፍተኛ ጠቀሜታ አለው ማለት ነው። እንግዲህ ይሄ ማለት እንግዲህ ከተለያዩ ኒውሮ ዲጀነራቲቭ ዲዚዞች በመከላከል ኒውሮ ዲጀነራቲቭ ዲዚዞች አሉ፣ የነፍሳት በሽታ ሊያመጡ የሚችሉ ከነሱ የሚከላከል ይሆናል። እንደ አልዛይመርስ እና ፓርኪንሰንስ ዲዚዞችን ሊከላከል የሚችል ነው የሚሆነው። አምስተኛው እና የመጨረሻው የቡና መጠጣት ጠቀሜታ የጉበት ጤንነትን